ሰላም ውድ የብርሃን ፊደል ቤተሰቦች እንዴት ናችሁ? ሁሉ መልካም ሁሉ አማን። እንኳን ወደ ብርሃን ፊደል በሰላም መጣችሁ ብያለሁ። ለብርሃን ፊደል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦች ደግሞ እንደተለመደው ላይክ እና ሼር በማድረግ አብራችሁኝ ትቆያላችሁ። ዛሬ ይዤላችሁ የመጣሁት በጣም ምርጥ የሆነ የአማርኛ ፊደላትን ማንበብ ክፍል 5 ነው። በባለፈ እንግዲህ ክፍል 1፣ 2፣ 3 እና 4 አይተን ነበር። ዛሬ ደግሞ ክፍል 5 ይዤላችሁ መጥቻለሁ። በክፍል 5 እንግዲህ ከአ ማለት ነው አ ነው ይሄ እስከ ዠ ድረስ የሚደርሱ 7 ፊደላትን በድጋሚ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ማንኛውም በውስጥ መስመር መማር የሚፈልግ ሰው ካለ በስልክ ቁጥራችን እዚህ ስክሪን ላይ እናስቀምጥላችኋለን። በኢሞ፣ በቴሌግራም፣ በዋትስአፕ እየደወላችሁ በሳምንት 5 ቀን መማር ትችላላችሁ። ቴሌግራም ግሩፕም አለን፣ እዛም ላይ መቀላቀል ትችላላችሁ። እስኪ ወደ ዛሬው ትምህርት እናልፋለን። አብራችሁን ቆዩ። አማርኛ ፊደላት ክፍል 5 አማርኛ ፊደላት ክፍል 5። በጣም ጥሩ። የመጀመሪያው እንግዲህ አ ነው። ይሄ አ ከጉሮሮ የሚወጣ ድምጽ ነው። አ ስንል ሀ ከሚለው ድምጽ ይለያል። እሺ ሀ ሌላ ድምጽ ነው። አ ግን ሌላ ድምጽ ነው። ይሄን በደንብ ታያላችሁ። ስለዚህ አ ትላላችሁ። ይሄን አ ኡ ኢ አ ኤ እ ኦ ለመጥራት የሚከብዳችሁ ልጆች፣ ፊደላትን መጥራት ትንሽ የሚያስቸግራችሁ ልጆች ከዚህ ከአፌ እንቅስቃሴ የተወሰነ የምትረዱት ነገር ይኖራል ብዬ አስባለሁኝና ከእንቅስቃሴ መውሰድ ትችላላችሁ። ኦኬ ኦ ወደ ኋላ ኦ እ ኤ አ ኢ ኡ አ ኦኬ። ይችኛዋ ደግሞ ከ ነች። ከ ኩ ኪ ካ ኬ ክ ኮ ወደ ኋላ ስትመለሱ ኮ ክ ኬ ካ ኪ ኩ ከ እቺ እዚህ ጋር ከን የምትመስለው ፊደል ቤተሰቦች ሀ ትባላች። ሀ ነው። ሀ እንዳትሉ። ሀ ካላችሁ ሌላ ድምጽ ነው። ሀ የመጀመሪያው ድምጽ ነው። ሀ ማለት ግን ይሄ ሀ ይባላል። ሌሎች ቤተሰቦቹ እነዚህ የምታዩቸው እዚህ ጋር ያሉ ቤተሰቦቹ እንዳለ እስከ 7ኛ ከሁለተኛ ጀምሮ እንደ ሀ ቤተሰብ ነው የሚጠሩት። አሁን ይሄ ሀ ትላላችሁ። ከዛ ሁ ሂ ሃ ሄ ህ ሆ የሚል ድምፅ አለው። ሀ ሁ ሂ ሃ ሄ ህ ሆ ህ ሄ ሃ ሂ ሁ ሀ ትላላችሁ። ሀ የሚል ድምፅ አለው። የችኛዋ ወ ትባላለች። ትንሽ ታስቸግራችኋለች። ወ ው ዊ ዋ ዌ ው ዎ። በደንብ ተመልከቱኝ። ወ የመጀመሪያውና የመጨረሻው እንዳይመሳሰልባችሁ። ወ ው ዊ ዋ ዌ ዎ ወ እና ወ ትንሽ ይለያያሉ። እሺ ትንሽ ይሄኛውም ው አሁን ይሄ ው ስንልና ው ስንል ትንሽ ይለያያሉ። ሁለተኛና ስድስተኛውም በተመሳሳይ። ስለዚህ ይሄኛው ወ ው ዌ ዋ ዊ ው ወ ትላላችሁ። በጣም ጥሩ። ወ ትላላችሁ ማለት ነው። ኦኬ። ስለዚህ በደንብ ተከታተሉኝ። ከዛ ይሄኛው አ ነው። ይሄኛውም አ ነው። የመጀመሪያው አ ነው። ይሄኛው አ ምን መሰላችሁ? አልፋው አ ይባላል። ብዙ ጊዜ ሞክሸ ሆያት ተመሳሳይ ድምጽ ያላቸው ሆያት አሉ። አ ነው። ይሄኛውም አ ነው። አይኑ አ ይባላል። ይሄኛው አ
ኡ ኢ አ ኤ እ ኦ ኦ ኦ እ ኤ አ ኢ ኡ አ አ ዘ ዘ ዙ ዚ ዛ ዜ ዝ ዞ ዞ ከዛ ዞ ትላላችሁ ከኋላ ዞ ዝ ዜ ዛ ዚ ዙ ዘ ዘ ዘ ይሄኛው ዠ ዠ ነው የሚባለው። እሺ በደንብ ማስተዋል አለባችሁ። ዠ ዠ ዠ ዡ ዢ ዣ ዤ ዥ ዦ ዦ ዥ ዤ ዣ ዢ ዡ ዠ ዠ እያላችሁ በደንብ መለማመድ ትችላላችሁ። ወደ ታች አሁን ይሄ አ ከ ኸ ወ አ ዘ ዠ እያላችሁ ወደ ታች ኡ ኩ ሁ ው ኡ ዙ ዡ ኢ ኪ ሂ ዊ ኢ ዚ ዢ አ ካ ሃ ዋ አ ዛ ዣ ኤ ኬ ሄ ዌ ኤ ዜ ዤ እ ክ ህ ው እ ዝ ዥ ዥ ከዛ የመጨረሻው ኦ ኮ ሆ ኦ ወ ወ ነው። ይሄኛው ኦ ችኛዋ ነች። ከዛ ዞ ዦ እያደረጋችሁ በደንብ አድርጋችሁ ተለማመዱ። በድጋሚ ላስታውሳችሁና በውስጥ መስመር መማር የምትፈልጉ ከሆነ በሳምንት 5 ቀን ቆንጆ አድርገን እናስተምራችኋለን። እዚህ ስክሪን ላይ በምናስቀምጥላችሁ ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እየደወላችሁ አናግሩን። በየትኛውም ሀገር ሆናችሁ መማር ትችላላችሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።